ከዚህ በፊት እንዴት በቀላሉ በስልካችን አይፓድ ቪው ማድረግ እንደምንችል የሚያሳይ ቪዲዮ ሰርቼላችሁ ነበር። ያው ብዙዎቻችሁም ብዙ ቅሬታ አቅርባችኋል። ያው የሰራላችሁ እንዳላችሁ ነው። በዚህ ቪዲዮ ሙሉ ለጥያቄዎቻችሁ መልስ የሚሆን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ምንም ሳታቋርጡ፣ ምንም ሚስ ሳታደርጉ እዩት ማለት ነው። ምክንያቱም የሆነ ፓርት ባለፋችሁ ቁጥር አይሰራላችሁ ማለት ነው። አንድ በአንድ ከተከታተላችሁ ሚሰራ ይሆናል። አጭር ቪዲዮ ነው። እስከ መጨረሻው ድረስ ከተከታተላችሁ ስልካችሁን አይፓድ ቪው ማድረግ ትችላላችሁ ማለት ነው። ያው ደግሞ ደስ የሚለው ነገር ምንድን ነው ካላችሁ ምንም ባን የለውም። ሪፖርት ቢደረግ እንኳን ባን የለውም። አሁን አንዳንድ አፕሊኬሽኖች አሉ ባን አላቸው። በቀላሉ በእጅ ስልካችን ብቻ አይፓድ ማድረግ እንችላለን ማለት ነው። ምንም እንትን የሚል ነገር የለም። አንድ በአንድ ከየት እንደምታገኙ አፕሊኬሽኖች ምናምን ሁሉ ነገር በዚህ ቪዲዮ ያሳያቸዋለሁ። ደግሞ ደስ የሚለው ይሄ ነገር ከአፕል ውጭ ላሉ ዲቫይሶች ይሆናል። ሳምሰንግ፣ ኢንፊኒክስ፣ ኦፖ፣ ሬድሚ፣ ቴክኖ፣ አይቴል ምን ብቻ አንድሮይድ ዲቫይሶች በሙሉ የሚሆን ነው ማለት ነው። እና ሁሉ ነገር ስቴፕ ባይ ስቴፕ አሳያቸዋለሁ። ማድረግ ያለባችሁ የሌለባችሁ ነገሮችን በዚህ ቪዲዮ መጠቅስላችሁ ይሆናል ማለት ነው። ያው ስታልፉ የሆነ ስልካችሁ ላይ ትንሽ ጉዳት ሊደርስ ይችላል። ምክንያቱም ካላያችሁት ነው ቪዲዮ እና እስከ መጨረሻው ድረስ ተከታተሉኝ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ላይክ፣ ኮመንት እንዲሁም አሁን መተናል ማለት ነው። አንድ በአንድ ለማሳየት እሞክራለሁ። አሁን ምንድን ነው የሚያስፈልግን ካላችሁ የስልኩን ሪዞሉሽን ነው ማለትም ሳይዙን ነው የምንቀንሰው ማለት ነው። ያው ገና ከመጀመራችን በፊት ግን የስልኩን አይፓድ አፕሊኬሽኑ ሳናወርዱ ሁሉ ነገር አሳያቸዋለሁ። ያው የእኔ ስልክ ኤስ22 ነው በ5G ማለት ነው። በእናንተም ስልክ ይሆናል ማለት ነው። ኢንፊኒክስ፣ ቴክኖ ሁሉም አንድሮይድ ዲቫይሶች ላይ የሚሆኑ ይሆናል ማለት ነው። ያልኳቸውን ካደረጋችሁ ነው ይሄ የሚሆነው። አሁን ምንድን ነው የምናደርገው? መጀመሪያ አፕሊኬሽኑን ከማውረዳችን በፊት ፐብጂ ላይ ገብተን ቼክ እናደርገዋለን ማለት ነው። ያው ጥላ ይታያል መሰለኝ ካያችሁት። ብቻ ለማንኛውም ፐብጂ ላይ ገብተን እናየዋለን። ያው ያለውን የስልኩን ግራፊክስ ማን ነው አይፓድ ቪው ማለት ነው። እና ይሄው እየገባ ነው ባይዘዌ ባን አለው ምናምን ለምትሉ ይኸውን በሪል አካውንት ማለትም በምጫወትበት አካውንት ነው የገባው ማሳያችሁ ማለት ነው። እናንተም ምንም እንዳትፈሩ ማለት ነው። ማለትም ባን ያደርገናል ምናምን ብላችሁ ለምትፈሩ ልጆች ማለት ነው። ይኸው እየገባ ነው። ይኸው እያያችሁ ነው። ትሬኒንግ ግራውንድ ላይ ገብቼ ላሳያችሁ። ይኸው እስከዛ ግን ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ አሁኑን ወርዳችሁ ሰብስክራይብ አድርጉ። ያው ይጠቅማችኋል። ዛሬ ባታደርጉ እንኳን ሌላ ቀን ያው በግዴታ ያስደርጋችኋል የምንሰራቸው ቪዲዮዎች። ይኸው እንደምታዩት ነው ማለት ነው። ይኸው የእግሩንም ብታዩት አሁን አውትፊቱን ልጣለው ኤክሲዩቱ ሸፈነው አይ ቲንክ ይኸው አታዩትም። ይኸው አሁን እግሩን ይኸው እንደምታዩት ነው። ምንም እዚች ጋ አሁን ይኸው እንደሚታያችሁ ከሆነ ምንም እንትን ያለው ነገር የለም። ገባችሁ አይደለ? በመቀጠል የስኮፑንም ላሳያችሁ። አሁን 6 ታይም ይኸው እንደምታዩት ነው። ከላይ ይታያችኋል። እዚች ጋ የእንትኗን አላመጣም ማለት ነው። ከላይ ስኮፕ ላይ ያለችው ቆይ ያሳያችኋለሁ መጨረሻ ላይ ማለት ነው። እሱን አላመጣም። በመቀጠል ይኸው የእግሩንም ማየት ትችላላችሁ። ይኸው እንትኑንም ማየት ትችላላችሁ። ገባችሁ አይደለ? አንዴ ስኮፕ ስታደርጉ እንትን ያለ ነገር የለም። ገባችሁ አይደለ? አሁን አስተካክለን እናየዋለን ማለት ነው። በመቀጠል ጃይሮስኮፕ አላበራንም። ኦልዌይስ እናደርጋለን። ይህ አይፓድ እንትኑም ማየት ትችላላችሁ። አሁን ምንድን ነው የምናደርገው? ከፐብጂ እንወጣለን። ሁሉንም ክሎዝ እናደርጋለን። ምንድን ነው የምናደርገው? መጀመሪያ ቴሌግራም አፕላይ እንገባለን። ባይዘው የኝን አፕሊኬሽኑ ከአፕ ስቶርም ማለት ከፕሌይ ስቶር ማግኘት አችሉ ማለት ነው። አፕሊኬሽኑ አንዱ ሪዞሉሽን ቼንጀር ነው የሚባለው። ሰርች ማድረግ ትችላላችሁ። ቼንጀር ብላችሁ ሰርች ስታደርጉ ምንም አይነት አማራጭ የለም። ሁለተኛው ደግሞ ኤልኤዲቢ ነው የሚባለው ማለት ነው። እሱ አለ ግን ተመሳሳይ አፕሊኬሽን ነው። ይሁን እንደምታዩት ነው። ኤልኤዲቢ ብዬ ሰርች ሳደርግ ተመሳሳይ አፕ ነው፣ ግን ይሄ አይጠቅመንም ማለት ነው። ለእኛ ምንም አይጠቅመንም። ምንድን ነው የምናደርገው? ቴሌግራም ላይ እንገባለን። ከዛ ሰርች ባሩ ላይ እንገባና ዮርዳ ቴክ ብለን ሰርች እናደርጋለን። ከዛ ዮርዳ ቴክ ብለን ዮርዳ ቴክ ኤንድ አፕስ የሚል ከ2800 በላይ ሰብስክራይበር ያለው ቻናል አለ ማለት ነው። ከዚህ ላይ እንትንላለን። ዳይሬክት ሊንኩን ኮፒ አድርጌላችሁ እዛው ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሊንክ አንነካ ምናምን ካላችሁኝ ደግሞ ፕሮፋይል ውስጥ ገቡና ፋይል የሚለው ውስጥ ገብታችሁ አፖቹን ማግኘት ትችላላችሁ ማለት ነው። ሁለቱን አፕሊኬሽኖች ዳውንሎድ እናደርጋለን ማለት ነው። ኤልኤዲቢ እናወርዳለን።
እና አሁንም ሰብስክራይብ ሳታደርጉ የምታዩ ካላችሁ ይመቻችሁ፣ ምንም አልላችሁ። ያው ግዴታ ሰብስክራይብ እንድታደርጉ ተደረጋችኋል። ይሄ ቪዲዮ ሶ ይሄ ወርዷል። አሁን ሪዞሉሽን ቼንጀር ነው የምናወርደው ማለት ነው። እሺ እየወረደ ነው። ሶ ወርዷል ማለት ነው። ይኸው እንደምታዩት ነው። ደን ነው የምንለው። ያው በመቀጠል ምንድን ነው የምናደርገው? አፕሊኬሽን ውስጥ ስንገባ ሬዞሉሽን ቼንጀር ስንገባ ምንም እንትን ያለ ነገር የለም። እንደዚህ ነው የሚሆነው። ሶ ይህን ሴቲንግ ለማጥፋት ነው እንትን የምንለው ማለት ነው። ያው በዚህ አፕሊኬሽን ስለሆነ የስክሪኑን ሪዞሉሽን ማለትም ወደ አይፓድ ቪው የምንቀይረው። ሶ በመቀጠል ይሄኛው ዋነኛው አለ ማለት ነው። ይሄ ያለዚህ የአንድ ሳንቲም ሁለት ገጽታ እንደሚባለው አይነት ማለት ነው። ሶ አንዱ ያለ አንዱ አይሰራም ጭራሽ ማለት ነው። ሶ ኤልኤዲቢ ላይም ስንገባ እንደዚህ ነው። ፖርት እና ፔሪንግ ኮድ ነው ማለት ነው። ፔሪንግ ኢንፎርሜሽን ምናምን ያመጣላቸዋል። ሶ እዚች ጋር ያለውን አንብባችሁ እንትን ማለት ትችላላችሁ። ሶ ምንድን ነው የምናደርገው? አሁን ሴቲንግ ውስጥ እንገባለን። አንድ ማስተካከል ያለብን ነገር አለ። ሴቲንግ እንገባለን። ከዛ ስክሮል ዳውን እናደርግና አባውት ፎን ምንድን ነው ቢውልድ ነንበርን እናበራለን ማለት ነው። ሶፍትዌር ኢንፎርሜሽን ከዛ ቢውልድ ነንበርን ደጋግመን እነካለን ማለት ነው። ከዛ ዴቨሎፐር ኦፕሽን እንዲበራለን። ሶ የስልካችንን ፒን እናስገባለን። ሶ እንደዚህ ፐርሚሽን ሲጠይቃችሁ ኦኬ ትሉታላችሁ ማለት ነው። ያው እንትን ኦን ለማድረግ ትንሽ ፐርሚሽን ይጠይቃል ማለት ነው። ሶ ዴቨሎፐር ኦፕሽን አንድ እዚች ጋር ልነግራችሁ አሁን ወደ ዋናው ስንመጣ ዴቨሎፐር ኦፕሽን እንገባለን ማለት ነው። ከዛ ዩኤስቢ ዴበጊንግ ኤንድ ዋየርለስ ዴበጊንግ የሚል እንፈልጋለን ማለት ነው። ሶ ትንሽ ስክሮል እናደርጋለን። ይኸው እዚች ጋር ዩኤስቢ ዴበጊንግ የሚል አለ ማለት ነው። እሷን ኦን እናደርጋለን። ፐርሚሽን ሲጠይቃችሁ ኦኬ ነው የምትሉ፣ ካንስል አትሉትም። ከዛ እዚች ጋር ዋየርለስ ዴበጊንግ የሚል አለ። እዚች ጋር አለው ኦን ዚስ ኔትወርክ አንለው ማለት ነው። ቲክ እንዳታደርጉት፣ ይህንን እንዳታደርጉ። ይህን ሳታደርጉ አላው ብቻ ነው የምትሉት ማለት ነው። ሶ የዚህ ውስጥ መግባት ያስፈልገንም ዋየርለስ ዲበጊንግ የሚለው ውስጥ ብቻ ነው የምንገባው ማለት ነው። ከዚህ በፊት ያገናኘሁት ነበረ። ፎርጌት እለዋለሁ። ሶ አሁን ምንድን ነው የምናደርገው? ኦኬ ፎርጌት እንለዋለን። ያው ከዚህ በፊት የተገናኘ ስለነበረ ነው። ሶ ይችኛዋን በተን ከሆም በተኗ አጠገብ ያለችዋን እንነካለን። ከዛ እዚች ጋር የሴቲንግ ሎጎን ከዛ ኦፕን ኢን ፖፕ አፕ ቪው የሚለውን እነካለን ማለት ነው። ከዛ ይህን ወደ ላይ እናደርጋለን። ሶ ባክግራውንድ ላይ ስለማይሰራ ነው እንደዚህ የምታደርጉት። ሶ የእናንተ ስልክ ካልሆነ ግዴታ እንደዚህ መሆን አለበት ማለት ነው። ፖፕ አፕ ቪው ማለት አለበት። አሁን ላሳያችሁ። ቆይ አሁን ሪሙቭ አደረኩት አይደለ? እዚች ጋር ዴቨሎፐር ኦፕሽን ከዛ ዋየርለስ ዲበጊንግ ላይ ግዴታ የፔሪንግ ኮድ ያስፈልጋል ማለት ነው። ይህንን እንትን ብዬ ወጥቼ ብገባ እንደዚህ ነው የሚሆነው ማለት ነው። ሶ ምንም የሚጠቅመን ነገር የለም። ሶ ፔሪንግ ዲቫይስ በየሰከንዱ አሁን ከዚህ ስወጣ ይቀየራል ያሁኑ ኮድ ማለት ነው። ገባቸው አይደለ? ሶ ስለሚቀያየር ነው እንደዛ እንትን የምትሉት። ሶ አሁን ምንድን ነው የምታደርጉት? ይሄን እንደዚህ መጣ አይደለ? እንደዚህ እነካና ከዚህ እዚች ጋር ከዛ ኦፕን ፖፕ አፕ ኢንቪው ከዛ ኤልኤዲቢ ላይ እንገባለን ማለት ነው። ሶ እዚች ጋር ፖርት እና ፔሪንግ ኮድ አለ ማለት ነው። ሶ እኒን ኮዶች የምናገኘው ፔሪንግ ዲቫይስ ዊዝ ፔሪንግ ኮድ የሚለውን አንዴ እነካለን ማለት ነው። ሶ ይሄው እዚች ጋር በደንብ አንብቡት። ዋይፋይ ፔሪንግ ኮድ የሚላል ከላይ ማለት ነው። እዚች ጋር ደግሞ ፖርታል እዚህ አይፒ አድሬስ ነው። አይፒ አድሬሱን የሸፈንኩት ያው ራሴ ደህንነት ሲባል ነው። ሶ እዚች ጋር ፖርት የሚለው ጋር ከስር ያለችዋን ይችን 4179 የሚለው ማለት ነው። ፖርት ከሚለው ስር ያለው ነው የምናስገባው ማለት ነው። 4179 ማለት ነው። ሶ ፔሪንግ ኮድ የኔ ኮድ እንዳታስገቡ፣ የራሳችሁ ስልካችሁ ላይ የሚመጣው ነው የምታስገቡት። ሶ እዚች ጋር ደግሞ ፔሪንግ ኮድ የሚለው ጋር 57 50 57 ብለን እንትንላለን ማለት ነው። ሶ ፔር እንለዋለን ማለት ነው። እንደዚህ ሲመጣላችሁ ክሎዝ ትሉታላችሁ። በመቀጠል እዚች ጋር እንዲህ እንትን ይላል ማለት ነው። ሲገናኝ እዚች ጋር ሰክሰስ ብቻ ነው የሚለው። እንደመቀጠል እዚች ጋር ሼል ኮማንድ ታይፕ እንድታደርጉ ያመጣላችኋል ማለት ነው። ሶ አሁን በሚገባ ዋናውን ስራ ጨርሰናል ማለት ነው። ነገር ግን አንድ ነገር ይቀረናል። ምንድን ነው ካላችሁ ግዴታ አፕሊኬሽኑ ይሄ እንዲከፍት ማድረግ አለብን ማለት ነው። ይሄ እስካሁንም ምንም የከፈተ ነገር የለም። ሶ ምንድን ነው የምናደርገው? ይኸው እዚች ጋር የሚጠይቀን ፐርሚሽን አለ ማለት ነው። ሶ እሱን ኮድ እናስገባለን። ኮዱን አሁን ይህን ነው የት ነው የምናገኘው? ቴሌግራም ቻናል ላይ የትም አታገኙትም። ሶ እዚች ጋር አብሮት ያያያዝኩትን እኚህ እንትን ሰሌክት ኦል እናደርግና ከዛ ኮፒ እንላለን ማለት ነው። ሶ እንደዚህ እንወጣና ይህን ክሎዝ እናደርጋለን። ሶ ሼል ኮማንድ የሚለው ጋር አንዴ ኮኔክት ወተን ስንገባ አውቶማቲክ ኮኔክት እንትን ይላል። ያው ፐርሚሽን ሲጠይቃችሁ አለው ነው የምትሉት ማለት ነው። ያው አልዌይስ አለው ኢን ዚስ ኔትወርክ ምናምን የሚለውን ኢኔብል እንዳታደርጉት አለው ነው የምትሉት። በመቀጠል ደግሞ በዋይፋይ ሞክሩት። ያው ስፖት ምናምን ካገናኛችሁ ከቻላችሁ በሱ አገናኝታችሁ ማለት ነው። ያው በዳታ ያስቸግራል። አይ ቲንክ አልሞከርኩትም፣ ግን የሚያስቸግር ነው ይመስለኝ። ግን ካልሰራላችሁ በዋይፋይ ሞክሩት ማለት ነው። ሶ ሲገናኝ እንጠብቃለን ማለት ነው። ይኸው ሲገናኝ እንደዚህ አይነት እንትን ነው የሚመጣው። ሶ ያልኳችሁን ኮፒ ፔስት ታደርጋላችሁ ማለት ነው። ይኸው ሴንድ እንለዋለን። አለቀ። ሰክሰስ ነው። ምንም ኢረር ምናምን ኮድ አያመጣላችሁም። ኮድ እንደዚህ የማያመጣላችሁ ከሆነ ኢረር ምናምን የሚላችሁ ከሆነ የተሳሳታችሁ ነገር አለ። ያው
የኔ መንገድ ተከተላችሁ ደግሞ አልሰራ ካላችሁ ያው ቴሌግራም ላይ ዲኤም አድርጉልኝ ማለት ነው። ሶ አሁን ሪዞሉሽን ቼንጀር ላይ ስንገባ በስርዓት ፏ ብሏል ማለት ነው። ሶ አሁን ምንድነው እዚች ጋር የምናስገባቸውን ኮዶች መጠንቀቅ አለብን። አሁን እዚች ጋር ኮድ ከቀያየርን ስልካችን ስክሪኑ ሊጠብ ይችላል። ሶ ከጠበበብን ደግሞ በጣም ነው የምትቸገሩት፣ በጣም ማለት ነው። አዛ ነው የምታስገቡትን ኮድ እየተጠነቀቃችሁ አስገቡ ማለት ነው። እኔ አሁን ይህንን ብቻ ነው የምቀይረው ማለት ነው። ሶ ይህንን ከዚህ በፊት ያስቀመጥኩ ኮድ ነበረ ማለት ነው። 1980 ያለዋለሁ ማለት ነው። ሶ በቂ ነው ማለት ነው። እዚች ጋር እንደዚህ ለማድረግ ምንም የተቀየረ ነገር የለ። አፕላይ ስለው እንደዚህ እንትን ይመጣል። ከዛ ኮንፈርሜሽን ሴቲንግ ይጠይቃቸዋል። ኮንፌርም ትሉታላችሁ። ሶ አለቀ ማለት ነው። ግን እዚች ጋር የሚደብረው ትንሽ ስክሪኑ እዚህ ጋር ይቀንሳል ማለት ነው፣ ይጠባል ማለት ነው። ሶ እሱ ደግሞ ያው ምንም ማለት አይደለም፣ የሚለመድ አይነት ነገር ነው። ሶ አሁን ወደ ፐብጂ እንገባለን ማለት ነው። መጀመሪያና አሁን ያለውን የአይፓድ ቪው ልዩነት አሳያቸዋለሁ ማለት ነው። አሁን በመቀጠል ስክሪን ሪከርድ እያደረኩኝ አሳያቸዋለሁ ማለት ነው። ያው የመጀመሪያውን አላደረግኩትም። ሶ ያለውን ልዩነት እዚሁ ማየት ትችላላችሁ እና ይቸምቸማችሁ። እስከ መጨረሻው ድረስ ተከታትሉኝ። ሳታቋርጡ የምታዩ ካላችሁ ይመቻችሁ። ምንም አላችሁ እናንተ ስርዓት ይሰራላችኋል። ምንም ያስቸግራችሁ ነገር የለም። ሶ ፐብጂ ላይ እየገባን ነው። በሌላ አካውንቴ ነው የምሞክረው። ምንም እንትን የሚል ነገር የለም፣ ነግሬያቸዋለሁ መጀመሪያ እና ምንም የሚቀየር ነገር የለም። የፈለጋችሁ ሪፖርት ብታደርጉ አይዲን ሰጣችኋለሁ። ሪፖርት ብታደርጉ ራሱ ምንም አይነት ባን የለው ማለት ነው። ሶ እንትን እንላለን ማለት ነው። ከዛ ምንድን ነው የምናደርገው? ትሬኒንግ ግራውንድ ላይ እንገባለን ማለት ነው። ሶ የመጀመሪያውና የአሁኑን አይፓድ ኮምፔር ማድረግ ብቻ ነው ማለት ነው። ከመጀመሪያውና ከአሁኑ ኮምፔር አድርግታችሁ ራሳችሁ ትወስናላችሁ ማለት ነው። ሶ በጣም ደስ የሚል የአይፓድ ቪው እንትን ነው እና በመቀጠል ያው ትለምዱታላችሁ። ይሄ ስክሪን የጠበበው ማለት ነው። ያው ምንም ማድረግ ስለማይቻል ነው። ያው ግን ፐርፌክት የሆነ ሴቲንግ ማምጣት ትችላላችሁ በራሳችሁ ተፈላስፋችሁ ማለት ነው። ግን ተፈላስፋችሁ ስላችሁ ኮድ ሰርች እያደረጋችሁ በደንብ ሪሰርች ከሰራችሁ ይስተካከላል ማለት ነው። ሶ ይኸው ማየት ትችላላችሁ። የመጀመሪያውና የአሁኑ አይፓድ ቪው ከቅድሙ የተሻለ ነው ማለት ነው። ይኸው እንደምታዩት ነው። በመቀጠል የስኮፑን ይኸው ላሳያችሁ። አሁን የተሻለ ሆኗል ማለት ነው። ሶ ይኸው እንደምታዩት ነው ማለት ነው። ይኸው ከላይ እዚች ጋር የምታዩትን የመጀመሪያው እንደዚህ አልነበረም። ሶ አሁን ተስተካክሏል ማለት ነው። ይኸው እንደምታዩት ነው ማለት ነው። እንደምታዩት ነው። ይኸው ሶ አጀስት እናደርገዋለን። ሶ ምንም በቃ ጸዴ ነው ማለት ነው። አሁን ደግሞ ከዚህ የተሻለ እናመጣለን። የስኮፑን ካያችሁት ሶ ሪዞሉሽን ቼንጀር ላይ እንገባና ማለት ነው ኮድ እንቀይራለን ማለት ነው። 1800 እናደርገዋለን። እንዲህ እየቀያየራችሁ መሞከር ነው። ግን ስትቀይሩ ተጠንቀቁ። የምታስገቡትን ኮድ አንድ በአንድ እናንተ ይሄን ኮድ እየቀያየራችሁ እንትን በሉ። ምክንያቱም ስክሪናችሁ እየጠበበ ነው የሚመጣው በቀያየራችሁት ቁጥር ማለት ነው። ይኸውን የአይፓድ ቪውን ማየት ትችላላችሁ። ከመጀመሪያውና ከአሁኑ በጣም ይሄ የሚገርም ነው። ዋር ነው የሆነው በቃ ዋ ነው ያለው እና ከስተም በተንም አዳዲስ መለማመድ ይኖርባቸዋል። ገባቸው አይደለ? ትንሽ አዛ ይሆንባቸዋል እንትኑ ማለት ነው። እስክትለምዱት ትንሽ አዛ ነው። ገባቸው አይደለ? ያው እስኪለመድ ሁሉም እንትን ራሱን የቻለ እንትን ማዘጋጀት አለባችሁ። ገባቸው አይደለ? ከስተም በተን ማለት ነው። ይሄ ምንም ስክሪናችሁ ላይ የሚያመጣ ነገር የለም። ይሄው ማየት ትችላላችሁ። አሁን እንደምታዩት ነው። እዩት አይፓድ ቪው ማለት ነው። በቃ ቀዳዳው ራሱ ቀጥታ አይፓድ ሆነ ማለት ነው። ሶ እየቀነስን መሞከር ነው። ገባችሁ አይደለ? አሁን ይሄ 1800 ነው ያደረኩት። 1700 አድርጌ ሞክረዋል። ያው ስክሪኑ እንትን ካላለ ማለት ነው ኮንፈርም እንለዋለን። ሶ ከመጀመሪያውን ያለውን ልዩነት እናያለን። ይሄው እንደምታዩት ነው። በቃ ጽድት ነው ያለው። አትጠይቁኝ ማርያምን። ይሄው አሁን እንዴት ነው አይፓድ ቪው ነው። በዛ ላይ ደግሞ አንድ የሚስተካከልላችሁ ነገር ቢኖር ምንድን ነው የሴንሲቲቪቲያችሁ ነው። ሴንሲቲቪቲያችሁ ፏ ነው የሚልላችሁ። ማርያምን ሴንሲቲቪቲያችሁ እንደ አይፓድ ነው የሚሆንላችሁ። ሶ ምንም ሀክ የለውም። ምንም እንትን ያለ ነገር የለም። ምንም ባን የምትደረጉት ነገር ስለሌለ ክሊን የሆነ ሜትድ ነው። ሶ ለእናንተም ይጠቅማቸዋል ማለት ነው። እና አሁን ያሳያችሁ መንገድ በጣም ቀላል ነው። ያልገባችሁ ነገር ካለ ቴሌግራም ላይ ጠይቁኝ። እና የዛሬው ቪዲዮ ይሄን ይመስላል። ግን ቪዲዮ ይሄን ይመስላል ማለት ነው። እና ቪዲዮ እንደሚመቻችሁ እንደወደዳችሁት አልጠራጠርም ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እንዲሁም ኮሜንት ማድረጋችሁን አትርሱ። እና በቀጣይ እንድሰራላችሁ ፈልጉ ቪዲዮ ካለ ኮሜንት ላይ ያስቀምጡልኝ። ይመቻችሁ።